በሰው ልጅ ህይወት ውስጥ አንዳንዴ ተስፋ አስቆራጭ ጨለማዎች ይከሰታሉ። በአሰላ ከተማ የተከሰተው አሰቃቂ የቤት ውስጥ ጥቃት እንዲህ አይነት የጨለማ ታሪክ ቢሆንም በውስጡ ግን ሁለት ትልልቅ ብርሃኖችን ይዟል። አንደኛው በኢትዮጵያ የህክምና ታሪክ ውስጥ የሚጠቀስ የህክምና ተአምር ሲሆን፣ ሁለተኛው ደግሞ ከሰብአዊነት በላይ የሆነ የይቅርታ ልዕልና ነው። ሰላም ጤና ይስጥልን የግሎባል አዲስ ቤተሰቦች፣ በዛሬው ግሎባል አዲስ ትንታኔያችን ድርጊቱን፣ የህክምናውን ሳይንሳዊ ስኬትና ማህበራዊ እንድምታውን በዝርዝር እንመለከታለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ። ታሪኩ የሚጀምረው ለ20 ዓመታት በትዳር በቆዩና የ6 ልጆች ወላጅ በሆኑ ጥንዶች መካከል ነው። አቶ አቤ እንደገለጹት ለ2 አስርተ ዓመታት በሰላም የኖሩ ሽምግልና ገብቶባቸው የማያውቁ ጥንዶች ነበሩ። ይሁን እንጂ በትዳር ውስጥ የሚፈጠር ዝምተኛ ጥርጣሬ ምን ያህል አደገኛ ሊሆን እንደሚችል ታሪኩ ያሳያል። እንደ አቶ አቤ ምስክርነት ባለቤታቸው ጥቃቱን የፈጸመችው በድንገት የቅናት ስሜት ተገፋፍታ ነው። ባለቤቷ በስራ ምክንያት ከቤት መራቁንና በውጪ ሴት ማኖሩን በሚገልጽ የተሳሳተ ጥርጣሬ አይምሮዋ ተይዞ ነበር። ይህ አይነቱ የስነ ልቦና ቀውስ አንድን ሰው ራሱን መቆጣጠር ወደማይችልበት ደረጃ ሊያደርሰው ይችላል። በዚያ የጨለማ ሌሊት አቶ አቤ በሰላም ተኝተው ባሉበት ሰዓት ባለቤታቸው ባለቤቷን ብልት በቢላዋ በመቁረጥ አሰቃቂ ጥቃት ፈጸመች። የአቶ አቤ ህይወትና የወንድነት ተፈጥሮ እንዲመለስ ያደረገው የመጀመሪያው ቁልፍ ነገር የማህበረሰቡና የህክምና ቡድኑ ፈጣን ምላሽ ነው። በህክምና ሳይንስ ዘ ጎልደን ሃወር የሚባለው ጽንሰ ሐሳብ እዚህ ላይ በግልጽ ታይቷል። ድርጊቱ እንደተፈጸመ በአካባቢው የነበሩ ሰዎችና የወረዳው አመራሮች የተቆረጠውን የሰውነት ክፍል አያያዝ ሳይንሳዊ በሆነ መንገድ ማከናወናቸው ለስኬቱ ግማሽ መንገድ ነበር። የተቆረጠውን የአካል ክፍል በንጹህ ፕላስቲክ በማሸግና በበረዶ ውስጥ በመያዝ ወደ ሆስፒታል መውሰዳቸው የሰውነት ህዋሳቱ እንዳይሞቱ ረድቷል። ጥቃቱ ሌሊት 6 ሰዓት ላይ የተፈጸመ ቢሆንም በ3 ሰዓታት ውስጥ ማለትም ሌሊት 9 ሰዓት ላይ አሰላ ቲቺንግ ሪፈራል ሆስፒታል መድረሳቸው ትልቅ እድል ነበር። ዶክተር ፍቃዱ እንደገለጹት እንዲህ አይነት የሰውነት ክፍል ተቆርጦ ከ16 ሰዓታት በላይ መቆየት ቢችልም በቶሎ መድረሱ ግን የደም ስሮችን የማገናኘት ስራውን ቀላል ያደርገዋል። የዩሮሎጂ ስፔሻሊስት በሆኑት በዶክተር ፍቃዱ ሀብታሙ የሚመራው የህክምና ቡድን ያከናወነው ስራ በኢትዮጵያ የህክምና ዘርፍ ትልቅ ኩራት ነው። ቀዶ ጥገናው ማይክሮቫስኩላር ሪፕላንቴሽን የሚባል እጅግ ረቂቅ ሂደት ነው። ለተከታታይ 3 ሰዓታት በተደረገው የቀዶ ጥገና ስራ ዶክተሮቹ እጅግ ጥቃቅን የሆኑ የደም ስሮችን እና ነርቮችን የማገናኘት ስራ ሰርተዋል። ይህ ሂደት ከፍተኛ ትኩረትና ትዕግስት ይጠይቃል። ደም ወደ ተቆረጠው ክፍል በድጋሚ እንዲፈስ ማድረግና ነርቮቹ ስሜት እንዲያስተላልፉ ማድረግ የቀዶ ጥገናው ዋና ዓላማ ነበር። ቀዶ ጥገናው ከተጠናቀቀ በኋላ የታዩት ውጤቶች አስገራሚ ነበሩ። አቶ አቤ አሁን ላይ በተፈጥሯዊ መንገድ መሽናት የጀመሩ ሲሆን የሰውነት ክፍላቸውም ተፈጥሯዊ ስሜት እያሳየ ይገኛል። ይህ የሚያሳየው ነርቮቹና የደም ስሮቹ በትክክል ስራ መጀመራቸውን ነው። አቶ አቤ ከደረሰባቸው ከባድ ጉዳት በላይ የሚደንቀው ያላቸው ጠንካራ ሞራል ነው። እንዲህ አይነት ጥቃት የደረሰበት ሰው አብዛኛውን ጊዜ ለከፍተኛ ድብርትና ለተስፋ መቁረጥ ይጋለጣል። አቶ አቤ ግን የተለዩ ናቸው። በምስክርነታቸው ላይ በፊት 6 ልጆች ነበሩኝ፣ አሁን ግን ተቆርጦ በተጣለው ብልቴ ገና 16 ልጅ ወልዳለሁ በማለት በፈገግታ መናገራቸው ሁለት ነገሮችን ያሳያል። አንደኛው በሀገራችን የህክምና ባለሙያዎች ላይ ያላቸው ሙሉ እምነት ሲሆን፣ ሁለተኛው ደግሞ ለህይወት ያላቸውን አዎንታዊ አመለካከት ነው። ይህ ንግግራቸው በማህበራዊ ሚዲያ ላይ ለብዙዎች ተስፋና ደስታን የሰጠ አጋጣሚ ሆኗል። የዚህ ታሪክ እጅግ አስገራሚው ክፍል የተጎጂው ይቅር ባይነት ነው። በህግና በባህል እይታ ጥቃት የፈጸመችው ባለቤታቸው ከፍተኛ ቅጣት ሊጠብቃት ይገባ ነበር። አቶ አቤ ግን ነገሩን የተመለከቱት በሌላ እይታ ነው። እሷ ብትታሰርና እኔ ብሞት ልጆቼ አባትም እናትም ያጣሉ የሚለው የአቶ አቤ አስተሳሰብ ለራሳቸው ስቃይ ሳይሆን ለልጆቻቸው ህልውና ቅድሚያ መስጠታቸውን ያሳያል። ልጆቻቸው እናታቸውን በወህኒ እንዲጠይቁ ምግብና ልብስ እንዲያደርሱላት እየገፋፏቸው መሆኑ የይቅርታን ልዕቀት ያሳያል። ይህ የአላህ ፍቃድ ነው በማለት ነገሩን ከተፈጥሮና ከእምነት ጋር ማያያዛቸው ለውስጣቸው ሰላም ትልቅ አስተዋጽኦ አድርጓል። ዶክተር ፍቃዱ በአሰላ ሆስፒታል የሚያከናውኗቸው ስራዎች የአቶ አቤን ታሪክ ብቻ የሚመለከቱ አይደሉም።
ዶክተሩ በአንድ ታካሚ ኩላሊት ውስጥ 350 ጠጠሮችን በቀዶ ጥገና በማውጣት ሌላ ታሪክ የሰራ ባለሙያ ነው። ይህ የሚያሳየው የኢትዮጵያ ዶክተሮች ባላቸው ውስን ግብአት ግንባር ቀደም የሆኑ የሕክምና ስራዎችን መስራት እንደሚችሉ ነው። በተጨማሪም የድርጊቱ ዕለት የአካባቢው ማህበረሰብና የወረዳው አመራሮች ተጎጂውን ለመርዳት ያሳዩት ርብርብ ኢትዮጵያዊ የመረዳዳት እሴት አሁንም ድረስ በጠንካራ መሰረት ላይ መኖሩን ያረጋግጣል። ይህ ታሪክ ለኢትዮጵያ ማህበረሰብ የሚሰጠው ትምህርት ዘርፈ ብዙ ነው። በትዳር ውስጥ የሚፈጠርን ማንኛውንም ቅሬታና ጥርጣሬ በግልጽ መነጋገር እንደሚገባ ታሪኩ ያስተምራል። ዝምታና ጥርጣሬ ለከፋ አካላዊና ስነ ልቦናዊ ጉዳት ሊዳርግ ይችላል። ተቆርጦ የወጣ የሰውነት ክፍል እንዴት መያዝ እንዳለበት ህዝቡ ያለው ግንዛቤ ማደግ እንዳለበት የአቶ አቤ ስኬታማ ሕክምና ትልቅ ማሳያ ነው። በቀል ሁሌም ጉዳትን ይጨምራል እንጂ አይቀንስም። የአቶ አቤ ይቅርታ ለቤተሰባቸው ሰላምና ለልጆቻቸው የወደፊት ህይወት የተከፈለ ትልቅ መስዋዕትነት ነው። ውድ ቻናላችን ቤተሰቦች በአሰላ ሆስፒታል የተመዘገበው ስኬት የኢትዮጵያን የሕክምና ብቃት ለዓለም ያሳየ ድንቅ ስራ ነው። የአቶ አቤ ይቅርታ ደግሞ የኢትዮጵያዊነትን የሞራል ልዕልና ዳግም ያስመሰከረ ነው። ይህ ታሪክ ሁልጊዜም ሲታወስ የሚኖረው በአደጋው አስከፊነት ሳይሆን በዶክተሮቹ ብቃትና በተጎጂው የይቅርታ ልብ ነው። ለዛሬ ያዘጋጀንላችሁ ትንታኔ ይህንን ይመስል ነበር። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።